ሱራፌል እባላለሁ። የ12ኛ ክፍል ተማሪ ነኝ። ጓደኞቼም እንደዛው። እረፍት ሰዓትን የምናሳልፈው እንደዚሁ ደረጃ ላይ በመቀመጥ ነው። እሷ ደግሞ ሳሪና ትባላለች። በደብዳቤ የምንተዋወቅ አፍቃሪዋ ነኝ። ከሷ ፍቅር ያዘኝ ገና 11ኛ ክፍል እያለን ነበር። ነገር ግን ምንም ያክል በወዳት ለመናገር ድፍረትን አላገኘሁም። ስለዚህም በደብቅ ደብዳቤ በመላክ ፍቅሬን እገልጽላታለሁ። ለምንድን ነው ለኔ ማንነቱን መናገር ያልፈለገው? እኔ አላቅልሽም። እንግዲህ ከዚህ በኋላ ደብዳቤው እንዳይልክልኝ። ማን እንደሆነ አላቅም። በተደጋጋሚ ደብዳቤ ይልክልኛል። ብቻ ቃላቶቹ ፍቅሩን የሚገልጽበት መንገድ በጣም ደስ ይላል። ብቻ ሳላቀው እየወደድኩት መሰለኝ። ሸጋል ጃፍቅሬ ነው። ግን አንተ ለምን አልነግራት? እሷም ከምትጎዳ አንተም እንደዚህ ከምትሆን ብትነግራት ባይነኝ። በበኩሌ ተነስተሽ አሁን እንደውም ንገራት። መውደድ ነገር ያዛሬ ይወጣልኝ ምን አለ እንደ ዛጋሪውን ልጅ ጥሊ ብሎ ነበር። ምን ላድርግ? ፈርቼ እኮ ነው እንጂ በነግራት በጣም ደስ ይለኝ ነበር። በቃ ፈራሁ። ሳሪና የኔ ቆንጆ፣ እኔ እኮ እንደዚህ ላንገላታሽ ፈልጌ አልነበረም። ግን በቃ ምን ላድርግ? ትክክለኛ ማንነት ስታውቂ እንዳትርቂኝ ስለምፈራ ነው እንጂ አንቺ እኮ ማለት በህይወቴ ውስጥ ድንገተኛ ሰው ነሽ። ገብተሽ አሁን በህይወቴ ውስጥ በጣም አስፈላጊ ሰው ነሽ። ደግሞ ከዚህ በኋላ ደብዳቤዎችን ለሌላ ሰው ሳይሆን ከላይብረሪው ጀርባ ያለው ቦታ ላይ ነው ማስቀምጥልሽ። አፈቅርሻለሁ። ዛሬማ ተደብቄ ማንነቱን ማወቅ አለብኝ። ለምን ራሱ መጥቶ ደብዳቤ ያነሳው? በቃ አይገባሽም እንዴ? አንቺ ምትወጪ ለምን? እሱን ጋር ጨርሱ። ቢያንስ እንኳን ማንነቱን ንገረኝ። እንግዲህ እኔ ምን ማድረግ እችላለሁ? በእናትህ በምትወዳት ሰው ለምን? እሺ በቃ ግን እኔ እንደነገርኩሽ እንዳነዚውና ግን ልጁ እኮ ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደና ይግጠም ደና ሰንብት ልበል ይምሰል ዞሬ። አንተ ግን ለምንድን ነው እንደዚህ ራስን መደበቅ የፈለከው? እኔ እኮ ቀን በቀን እየወደድኩ ነው። አንዴ እሺ በለኝና እንገናኝ። እኔ እኮ የወደድኩ አንተነትህን እንጂ ሌላ ነገር አይደለም። በቃ ከዚህ በኋላ ልታገኘኝ ፈቃደኛ ካልሆን ደብዳቤ እንዳትጽፍልኝ። እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ። ሶሪ እኔ እኮ ደብዳቤ ላስቀምጥ ብዬ ነው።
በቃ ሱራፌል ማለት እኔ ነኝ። እስከዛ ሄደ ደብዳቤ ስልክልሽ የነበርኩት እኔ ነኝ። ለምን ማንነትህን መደበቅ አስፈለገ? ነው በራስ ማንነት ታፍራለህ? አይ እንደዛ እኮ አይደለም፣ ግን ደግሞ እንዴት መሰለሽ በቃ ሁሉም ሰው ትምህርት ቤት ውስጥ እንደሞኝ ነው የሚያየኝ። አንቺም እንደዛ የተሽኝ እንዳትርቂ ስለፈራሁ ብቻ እኮ ነው። ድንገት በአጋጣሚ በመንታ መንገድ ላይ ፍርቱና ሲያመራኝ በሀሳብ ስንገናኝ ደሞ በመላመድ ውስጥ ደሞ አብረን ብንቆይም ውዴ ሲነጋማታስ ልቤ መስሎ አልታየኝም። ባየሽ ልቤን ጭንቀት ባወቅሽ ነፍሴን ዋንታ ትረጅልኝ ነበረ ላንቺ ያለኝን ቦታ ድንገት በአጋጣሚ በመንታ መንገድ ላይ ግን እኮ ልክ ነው እሱ ምንም አላጠፋም። በቃ ስለፈራ ያደረገው ነገር ነው። እንደዚህ ማድረግ አልነበረብሽም ሳሪና። ምንድን ነው ያደረኩት? በራሴ ጥፋትማ ፍቅሬን ማጣት የለብኝም። ደሞ አብረን ብንቆይም ውዴ ሲነጋማታስ ልቤ መስሎ አልታየኝም። ባየሽ ልቤን ጭንቀት ባወቅሽ ነፍሴን ዋንታ ትረጅልኝ ነበረ ላንቺ ያለኝን ቦታ ባየሽ ልቤን ጭንቀት ፈታብል እንዴ ኧረ መጣች እየ ደሞ ደግማ ልትመታው ነው እንዴ? ኧረ እኔ እንጃ መታው ወይ በቃ ቆይቶ ነው የማገራታለሁ። ቅድም ግራ ስለተጋባሁ ነው። በቃ ታስቢው ይቅር